ሰላም እንዴት ናችሁ? ስለ ፒሲሲ ወይም ፕሪኮንሰምፕሽን ኬር ከእርግዝና በፊት የሚደረግ ክትትል ሰምታችሁ ታውቃላችሁ? ዛሬ መረጃ ልሰጣችሁ የመጣሁት ስለሱ ነው። ይሄ ፒሲሲ ብዙ ጥቅሞች ቢኖሩትም አንዱን ጥቅም ብቻ ነው ነጥዬ የማጋራችሁ። ይሄ ኮንጀንታል አኖማሊ ይሄ ከአፈጣጠር ጋር ህፃናት ልጆች ሲወለዱ የሚመጣ የአፈጣጠር ችግርን ለመከላከል የሚጠቅም ቫይታሚን ቢ9 ወይም ይሄ ፎሊክ አሲድ የምንለው አለ እና የሚወሰድ 70% አካባቢ ኦልሞስት ይከላከላል ማለት ነው። እነዚህ አሁን መነግራችሁን ኮንጀንታል አኖማሊ ላይክ ስፓይናል ቢፊዲያ የአከርካሪ ላይ ክፍተት መኖር፣ አኒሴፋሊ ጭንቅላት ቶታል ያለ መኖር ወይ ደግሞ ማነስ እና ሃይድሮሴፋለስ ጭንቅላት ትልቅ መሆን፣ ፓሌት ላይ ክፍተት፣ ላንቃና ከንፈር አካባቢ ክፍተት ይዘው ልጆች እንዳይወለዱ 70% አካባቢ የሚከላከልልን ነው ማለት ነው ፎሊክ አሲዱ። እሱን ለመውሰድ ይረዳል ማለት ነው ፒሲሲ መጀመራችን። ችግሩ ምንድን ነው? ቀደም ብሎ ነው ይሄ አሁን ያልኳችሁ ሁኔታ የሚፈጠረው እርግዝና በተፈጠረ 3-4 ሳምንት አካባቢ ማለት ነው። ሌት ሆነን ክትትል በጀመርን ቁጥር ኦልሞስት አንደርስም ማለት ነው፣ ረፍዷል ማለት ነው። ለዛ እርግዝና ከማሰባችን 1 ወር ቀደም ብሎ ይህን ፎሊክ አሲድ መውሰድ ብቻውን 70% አካባቢ ያልኳችሁን ይህን ኮንጀንታል አኖማሊ ይከላከላል ማለት ነው። አመሰግናለሁ።